በከባድ የሰው መግደል ወንጀል ሲፈለጉ የነበሩ ተጠርጣሪዎች በቁጥጥር ስር ዋሉ። አዲስ አበባ ግንቦት 14 ቀን 2018 ዓ.ም ዮናታን ከድር፣ ደረሰ ኃይሉና አብደላ በድር የተባሉ ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሚያዝያ 16 ቀን 2018 ዓ.ም በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 14 ልዩ ቦታው አዲስ አበባ ፉሪ ኮንዶሚኒየም አካባቢ ሲሆን ተጠርጣሪዎቹ ሟች ኩሩቤል ከበደ የተባለውን ስራ አለ በሚል በስልክ በመጥራት አንገቱን አንቀው ህይወቱ እንዲያልፍ አድርገዋል። አስክሬኑን በፕላስተር በላስቲክ በመጠቅለል በልብስ መያዣ ሻንጣ ውስጥ በመክተት የሟችን የሰሌዳ ቁጥር ኮድ 3 አዲስ አበባ 50945 ዲ4ዲ ፒክአፕ ተሽከርካሪ በመያዝ ሚያዝያ 17 ቀን 2018 ዓ.ም ከምሽቱ 3 ሰዓት አካባቢ ለእይታ ተጋላጭ በማይሆኑበት ሰዓት ቆጣሪ ኮንዶሚኒየም አካባቢ አስክሬኑን ጥለው ከአካባቢው ይሰወራሉ። ተጠርጣሪዎቹ ከሟች ላይ የወሰዱትን ሳምሰንግ አልትራ 21 ተንቀሳቃሽ ስልክና ተሽከርካሪውን ይዘው ወደ ሳሪስ በመጓዝ ብሔረ ጽጌ ተብሎ በሚጠራው አካባቢ የተሽከርካሪው ሞተር በመጥፋቱና በማስቸገሩ መኪናው አልሄድም ሲላቸው አካባቢው በሚገኝ የመኪና ማሳደሪያ ቦታ ላይ በመዋቅም የሟች ስልክን በመሸጥ ራሳቸውን ደብቀው ነበር። የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ የወንጀል ምርመራ ምክትል ዋና ጠቅላይ መምሪያ የምርመራና የክትትል ቡድኑ የወንጀል ድርጊቱ መፈጸሙን መረጃ ከደረሳቸው በኋላ ቀንና ሌሊት ያላሰለሰ ብርቱ ክትትል ሲያደርጉ ቆይተው የምርመራና የክትትል ቡድኑ ከሟች ጋር ተያያዥነት ሊኖራቸው ይችላል ባላቸው መረጃዎች ላይ ሰፊ ጥናትና ክትትል በማድረግ ተጠርጣሪዎቹን ለመለየት እንዲሁም ከአርካሚ ክትትል በኋላ በቁጥጥር ስር የመዋል ተግባሩን በድንቅ ብቃት ፈጽመዋል። በዚህ የግድያ ወንጀል የክትትል ስራ ውስጥ የብሔራዊ መረጃና ደህንነት አገልግሎት፣ የኦሮሚያ ፖሊስ ዋና ጠቅላይ መምሪያ፣ የደቡብ ኢትዮጵያ ፖሊስ ጠቅላይ መምሪያ እንዲሁም ህብረተሰቡ ላደረገው ድጋፍ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ምስጋናውን አቅርቧል። እንግዲህ ውድ ተመልካቾቼ እዚህ ጋር በምስሉ ላይ የምትመለከቱት ሰዎች ናቸው እንግዲህ ለአንድ ስልክ ብለው የዚህን ወጣት ህይወት ያጠፉትና በጣም የሚያሳዝን ነው። መኪናውን እንኳን መውሰድ አልቻሉም፣ ምክንያቱም ሞተሩ ስለጠፋባቸው ብሔራዊ ጽጌ አካባቢ አቁመው መሄዳቸው ታውቋል። ያ ማለት እንግዲህ ስልክ ብቻ ነው ከዚህ ሰው ያገኙትና ለአንድ ስልክ የሰውን ህይወት የቀጠፉ ናቸው። ይህ መረጃ የአዲስ አበባ ፖሊስ በዛሬው ዕለት ነው ያወጣውና ላደረገው ብርቱ ክትትል እንዲሁም ወንጀለኞቹን ተከታትሎ በአጭር ጊዜ መያዙ እጅግ በጣም የሚያስመሰግነው ሲሆን ነገር ግን ብዙ ጊዜ የምንሰማው ወንጀለኞች ይያዛሉ፣ በኋላ ላይ ግን ለፈጸሙት ወንጀል ተገቢውን ቅጣት ሳያገኙ አንዳንዶቹም በዋስ ይፈታሉ፣ አንዳንዶቹም ደግሞ ተገቢውን የሆነ ፍርድ ስለማይሰጣቸው ብዙ ጊዜ በማህበረሰቡና በህብረተሰቡ ዘንድ ቅሬታ ሲደረግ እንሰማለንና ከዛ አንፃር እነዚህ ወንጀለኞች በቶሎ መያዛቸው ፖሊስን የሚያስመሰግነው ሲሆን ነገር ግን ሊበልጥ ደግሞ ህዝቡን ለማስደሰት የማያዳግም የሆነ ላጠፉት ጥፋት በቂ ተመጣጣኝ የሆነ ፍርድ ቢሰጣቸው ባይነኝ። እናንተስ በዚህ ዙሪያ ምን የምትሉት ነገር አለ? እንደኔ ከጠየቃችሁኝ እነዚህ ሶስቱንም በአደባባይ ሰቅሎ በቃ ከዚህ በኋላ ሌባ እነሱን አይቶ አይ እንዲህ ስናረግ ከተያዝን እንዲህ ነው የሚጠብቀን የሚል አይነት ፍርሃት ይፈጥርባቸዋል ብዬ አስባለሁ። አይታችሁ ከሆነ አረብ ሀገራት ላይ ብዙ ወንጀለኛ የሌለበት አንዱ ምክንያት በሸሪዓ ህግ ስለሚተዳደሩ አብዛኛው ጊዜ እንዲህ የገደሉ ሰዎች ወዲያውኑ የመግደል አይነት ፍርድ ነው የሚሰጥባቸው እንደ ስራቸው አይነትና ያንንም ተከትሎ ብዙ ጊዜ ወንጀል የመፈጸም ቻንሱ አነስተኛ ነው እዛ ቦታ ላይ ጠንከር ያለ ህግ ስላለ። ስለዚህ የዛ አይነት ህግ ተመሳሳይ ነገር እኛም ሀገር ላይ ቢመጣና የገደለ ሰው ቢገደል ብዙ ወንጀለኛ አይኖርም ብዬ ነው የማስበው። እስኪ በዚህ ዜና ዙሪያ እናንተም ሀሳብ አስተያየት ካላችሁ ከስር ጻፉልኝ። መልካም ጊዜ።